የእግዚአብሔር ልጅ ሲባል ኢየሱስ ቅዱስነቱን አጉልቶ ያሳያል። ታዲያ የእግዚአብሔር ልጅ ድሮስ ቅዱስ አይደል እንዴ ልንል እንችላለን። አዎ በሥጋ ከመገለጡ በፊት ቅዱስ ነው፣ ምንም ጥያቄ የለውም። ቅዱስነት ባህሪው ነው። ግን ይሄ ቅዱሱ በሥጋ ሲገለጥስ፣ ሰው ሲሆንስ፣ በሰው መካከል ሲመላለስስ፣ በቀራንዮ መስቀል ላይ ሲሞትስ እርሱ ማን ነው? ሰው ስለሆነ እንደኛ ስለሆነ እንደኛው እንቁጠረው? እርግጥ ነው አይሁድ እንደዛ ቆጥረውታል። ታውቃላችሁ፣ በቀራንዮ መስቀል ላይ ሲውል እንደተቀሰፈ አይደል እንዴ? እንደተቸገረ ቆጠር ነው። እግዚአብሔር የሁላችንን በደል በእርሱ ላይ አኖረ። እንደ ሰው ቆጥረውታል። ምናልባት መጥምቁ ዮሐንስ ንስሐን እየሰበከ ኃጢአታቸውን ሰዎች እየተናዘዙ ሲያጠምቃቸው ጌታ ኢየሱስም አብሮ ነበር በነዛ ኃጢአተኞች መካከል። በኋላ ተጠመቀ እና ለሰዎች ኢየሱስ ማን ነው? በሰው መካከል ስለሆነ። ግን ከመነሻው ጀምሮ እግዚአብሔር ስለ ኢየሱስ ቅዱስነት ሲመሰክር ኖረ። ገና ሲጸነስ ገብርኤል ለማርያም ሲናገራት ከአንቺ የሚወለደው ቅዱሱ አለና የእግዚአብሔር ልጅ ይባላል አለ። ስለዚህ ገና ከመወለዱ ጀምሮ ቅዱስነቱ ተጠብቋል። በሥጋ ቢገለጥም እርሱ የእግዚአብሔር ልጅ ነው። ስለዚህ ቅዱስ ነው። በመጥምቁ ዮሐንስ አገልግሎት ኢየሱስ ከኃጢአተኞቹ ጋር አብሮ ሆኖ ወደ ውሃ ቢወርድም ቢጠመቅም የገሊላ ሰዎች፣ የአካባቢው ሰዎች፣ ንስሐ የገቡት ሰዎች ምናልባት እንደ ራሳቸው ሊቆጥሩት ቢችሉም፣ አይሁድ የገሊላ ሰው ነው ቢሉት፣ የናዝሬት ሰው ነው ቢሉት፣ እንደ ራሳቸው ቢቆጥሩት፣ እግዚአብሔር ግን ሰማይን ከፈተ። ከዛ በእርሱ ደስ የሚለኝ የምወደው ልጄ ነው አለ። ልጄ ከኔ ጋር ነው፣ እንደኔ ቅዱስ ነው፣ ደስ የምሰኝበት ነው ማለት እኮ ነው። እንደናንተ ኃጢአተኛ አይደለም ነው። ስለዚህ ብዙ ጊዜ በሰውነት የተገለጠው ኢየሱስን እግዚአብሔር ልጄ ሲለው ወይም የእግዚአብሔር ልጅ ነው ሲባል ከእግዚአብሔር ቅዱስነት አኳያ የተገናኘ ነው። የእግዚአብሔር ቅዱስ መሆኑን ለማሳየት ነው። ስለዚህ መጥምቁ ዮሐንስ እኔም አይቻለሁ የእግዚአብሔር ልጅ እንደሆነ መስክሬአለሁ አለ። የሰው ልጅ ብቻ አይደለም፣ ይህ በሥጋ የተገለጠው ኢየሱስ። ከዚያ በኋላ ግን ከምንም በላይ የኢየሱስ ክርስቶስ ንጹሕነትና ቅዱስነት በእግዚአብሔር ልጅነቱ የተገለጠበት ትልቁ የእግዚአብሔር ሥራ ትንሣኤ ነው። ከሙታን መነሳት ተብሏል። ግን የራሱ ብቻ አይደለም። አዎ እርሱ ቀራንዮ መስቀል ላይ ኃጢአታችንን ተሸክሞ ቢሞትም በሥጋ ቢሞትም በመንፈስ ሕያው ሆኗል። ይሄም በመንፈስ ሕያው መሆን፣ በእግዚአብሔር መንፈስ ሕያው መሆን፣ በቅድስና መንፈስ ሕያው መሆን ነው። ስለዚህ የራሱ ትንሣኤ የሚያሳየን የኢየሱስን ንጹሕነት፣ ቅዱስነት ነው። ለምን? ሲገሉት እነሱ ኃጢአተኛ ነው ብለው ነው። ሰንበትን ሽሯል፣ ራሱን የእግዚአብሔር ልጅ አድርጓል፣ እንዲህና እንዲህ አድርጓል፣ ቤተ መቅደስን አፍርሼ በ3 ቀን አነሳለሁ ብሏል። ብዙ ወንጀል፣ ብዙ ኃጢአት አስቀምጠውበት ነው። በሰው ፊትም ቢሆን አንድ በደል እንኳን አልተገኘበትም ቢባልም ግን አይሁዳውያን እንደዛ አድርገው ነው የገደሉት። እግዚአብሔር ግን ለራሱ ለኢየሱስ በግል ቅዱስነቱን መመስከር ስላለበት አዎ የሞትን ጣር አጥፍቶ አነሳው። ሞት ይዘው ዘንድ አልቻለም። የቅድስና መንፈስ፣ የእግዚአብሔር የቅድስና መንፈስ ለኢየሱስ ሳይመሰክር ማረፍ አይችልም።
ይኸው እኛ ላይ ሲሆን የእግዚአብሔር የቅድስና መንፈስ በእኛ ላይ ሳይፈርድ ቁጣውን ሳያወርድ መቆም አይችልም። ምክንያቱም እኛ ኃጢአተኞች ነን፣ ይገባናል። ቅዱስነቱ ከእኛ አኳያ የሚጠይቀው ፍርድ ነው። የኃጢአት ደሞዝ ሞት ነው። ከዚያ ያነሰ ነገር የእግዚአብሔርን ቅዱስነት አይመጥንም። ስለዚህ መስቀል ላይ ያለው ኢየሱስ እኛ ነን። በመሆኑም በእኛ ላይ ሲሆን እግዚአብሔር ቁጣውን አወረደ፣ ያንን ቅዱስ ተወው እኛን ስለሚወክል። ስለዚህ አምላኬ ለምን ተውከኝ አለ። እሱም በእኛ ላይ ያለው የእግዚአብሔር የቅዱስነት መገለጫ ነው። ኢየሱስ የእኛን ቦታ ይዞ ስለ ኃጢአተኞች በመሞቱ እሱ ራሱ እንደኛ ነው አይደለም። ስለዚህ የቅድስናው መንፈስ ኢየሱስን ከሙታን መካከል ለይቶ በማስነሳት ወስዶ በቀኙ በማስቀመጥ ልጅነቱን ማረጋገጥ አለበት። ያ ገና ሲወለድ ካንቺ የሚወለደው ቅዱስ የተባለው የእግዚአብሔር ልጅ ይሄው እሱ ነው፣ አምጥቻ አስቀመጥኩት ማለት ነበረበት። ስለዚህ እንደ ቅድስና መንፈስ የእግዚአብሔር ልጅ ሆኖ በኃይል ተገልጧል ጌታ ኢየሱስ ክርስቶስ። ግን የሚገርማችሁ በአንዳንድ ስራዎቹ ቅዱስነቱ ተገልጧል። እውር ሆኖ የተወለደውን አይኖች ሰጥቶታል፣ አይኖቹን ከፈተ። ይሄ ምንድን ነው የተባለው? ማነው ኃጢአት የሰራው ሲባል እርሱ ወይስ ወላጆቹ ሲባል አይ ለእግዚአብሔር ክብር ነው ተባለ። እሱም ወላጆቹም አይደሉም ተባለ። ያ የእግዚአብሔር ክብር ምን ሆነ ታስታውሳላችሁ? ክርክሩ ላይ ፈሪሳውያን ምንድነው ያሉት? ይህ ሰው እኛ ኃጢአተኛ መሆኑን እናውቃለን ብለው ነበር አይደል ስለ ኢየሱስ። እሱ ምን አለ? አይኖቹ የተከፈቱለት ሰው እኔ ኃጢአተኛ መሆኑን አላውቅም፣ ዓለም ከተፈጠረ ጀምሮ የዕውሩን አይኖች የከፈተ ሰው የለም ብሎ ተከራከረ። ከዛ ወደ ውጭ አወጡት። ወደ ውጭ ካወጡት በኋላ ማን አገኘው? ኢየሱስ አገኘውና ምን አለው? በእግዚአብሔር ልጅ ታምናለህን? አያምነው ዘንድ እርሱ ማን ነው ሲል አይተኸዋል፣ ካንተ ጋር የሚነጋገረው እርሱ ነው አለው። አያችሁት? ቅዱስነቱን ነበር ያመነው፣ አሁን በእግዚአብሔር ልጅነቱ አመነው። ክብር ለእግዚአብሔር ይሁን። ስለዚህ የቅድስና መንፈስ ሁልጊዜም ኢየሱስን የሰው ልጅ ብቻ አይደለም የእግዚአብሔር ልጅ ይላል። እግዚአብሔር ቅዱስ ስለሆነ የሰው ልጅ ሆኖ ቅዱስ መሆን እንዴት ይቻላል? የእግዚአብሔር ልጅ ስለሆነ። ክብር ለእግዚአብሔር ይሁን። ወደ ትንሣኤው እንምጣ። በራሱ ትንሣኤ ብቻ አይደለም፣ ሌሎችንም በማስነሳት ይኸው ነው። አልዓዛርን በማስነሳቱ ምንድነው የተፈጠረው? ምዕራፍ 11 ገና ከጅማሬው ቁጥር 4 ላይ ይህ እመም አለ የእግዚአብሔር ልጅ በእርሱ ይከብር ዘንድ ስለ እግዚአብሔር ክብር ነው እንጂ ለሞት አይደለም አለ። ማን ነው የሚከብረው? የእግዚአብሔር ልጅ በእርሱ ይከብር ዘንድ። የአልዓዛር መታመምና መሞት የእግዚአብሔር ልጅ እንዲከብር ነው። በኋላ ሲያስነሳው የእግዚአብሔር ልጅ በአልዓዛር ትንሣኤ ከብሯል። እግዚአብሔር ይመስገን። በኋላ ደግሞ እሱ ራሱን ገደሉት፣ እርሱም ተነሳ። እግዚአብሔር ከሙታን አስነሳው ይለናል። እሱ ራሱ ሲናገር ደግሞ ነፍሴን አነሳት ዘንድ አኖራታለሁ ብለዋል። ሞት ይዘው ዘንድ አልቻለም። ስለዚህ እንደ አልዓዛር ያሉትን ሌሎችን በማስነሳትም ቢሆን ራሱም ከሙታን በመነሳቱ ቢሆን ኢየሱስ የእግዚአብሔር ልጅ መሆኑ ተረጋግጧል። የእግዚአብሔር ልጅ ከሆነ ደግሞ ቅዱስ ነው። ስለዚህ የእግዚአብሔር የቅድስናው መንፈስ ኢየሱስን በማስነሳት ልጅነቱን በማረጋገጥ ቅዱስነቱን መመስከር አስፈልጎታል። ወንጌል ማለት ይሄ ነው። ሰዎች ኃይላቸውን የሚገልጹት በምንድን ነው? በዓለም ላይ ያሉ ኃያላን ያላቸውን ኃይል በምን ላይ ነው የሚገልጹት? ኃይላቸውን የሚያሳዩት ምን በማድረግ ነው? የሞት ፍርድን በመፈጸም ነው።
በቃ ትልቁ ኃይል ይሄው ነው። ሰውየው ከሞተ ወዲያ ሞተ ነው። ምናልባት ሊገሉት ወይም የሞት ፍርድ ሊፈርዱበት የፈለጉት ሰው ምናልባት በጤና ችግር ወይም በሌላ ምክንያት ቢሞት ቀጥሎ ምን ማድረግ ይችላሉ? ያን ሰውዬ አያገኙትም አይደል? ኃይላቸውን የሚገልጹበት ነገር አያገኙም። እግዚአብሔር ግን ከሞት ባሻገር አልፎ ሞትና ሲኦል የሚያስፈራሩትን ሰው በማስነሳት ማቆም ይችላል። አየ፣ የሰው ኃይል እስከ ሞት ድረስ ነው። የእግዚአብሔር ኃይል ግን ከሞት ባሻገር በትንሣኤ ይገለጣል። ስለዚህ በኃይል የእግዚአብሔር ልጅ ሆኖ ተገለጠ። በትንሣኤ ላይ በተገለጠው የእግዚአብሔር ኃይል ኢየሱስ የእግዚአብሔር ልጅ ሆኖ ተገለጠ። ይሄንን የጠየቀው የእግዚአብሔር የቅድስና መንፈስ ነው። ኢየሱስ የዘላለም ቅዱስ ነው። ቅዱስና እውነተኛ ነው። ሰዎች ቢገፉት፣ ሰዎች ወደ ጎን ቢጥሉት፣ ሰዎች ከሰፈር ውጭ ቢያወጡት፣ እግዚአብሔር በቀኙ ያስቀመጠው የእግዚአብሔር ቅዱስ ነው እና ለዚህ ወንጌል ተለየ ጳውሎስ። ደስ አይልም? ነቢያት በአፋቸው ለመሰከሩለት፣ በመጽሐፋቸው ለጻፉለት፣ በሥጋ ከዳዊት ዘር ለተገለጠው፣ በሥጋ ከዳዊት ዘር ቢገለጥም እዚሁ በሰው ዓለም እያለ የእግዚአብሔር ቅዱስ ስለሆነው ስለ ልጁ ነው። እናም በኃጢአተኞች መካከል ያለ የእግዚአብሔር ቅዱስ፣ በሰው ልጆች መካከል ያለ የእግዚአብሔር ልጅ ኢየሱስ ነው ብሎ የሚሰብከው ብሎ የሚናገረው መልእክት የእግዚአብሔር ወንጌል ነው። ዛሬም እግዚአብሔር በአፋችን ላይ የሚያኖረው ይሄንን ወንጌል ነው። ለምን? በጣም ወሳኝ ነው። ኢየሱስን የእግዚአብሔር ልጅ ስንል ኢየሱስን የእግዚአብሔር ቅዱስ እያልነው ነው። ምንድነው የሚጠቅመው እዚህ ላይ? ስለ ኃጢአተኞች መሞት የሚችል ሌላ ምንም አይነት አካል እንደሌለ ለማስተዋወቅ የሚጠቅም ነው። ስለኛ ኃጢአት መሆን የሚችል፣ ስለኛ እርግማን መሆን የቻለ፣ ስለኛ በኃጢአተኛ ሥጋ ምሳሌ መሆን የቻለ ቅዱስ ስለሆነ ነው። እሱም ቢመለከተው ኖሮ፣ እሱ እንደኛ ቢሆን ኖሮ ለኛ ቤዛ መሆን አይችልም፣ እኛ መዳን አንችልም ነበር። ስለዚህ ከመዳናችን ጋር በጣም የተቆራኘ ነው ኢየሱስን እንደ እግዚአብሔር ልጅ ማስተዋወቅ፣ ማመንም መስበክም። ከቁጥር 5 ጀምሮ ይሄንን አገልግሎት ለማከናወን ጸጋንና ሐዋርያነትን ተቀበልን ነው የሚለው። ጳውሎስ ለእግዚአብሔር ወንጌል ከተለየ በኋላ እግዚአብሔር የመለየት ሥራ ብቻ አይደለም የሰራው፣ ስራውን ለመስራት የሚያስችለውን ጸጋ እና ሐዋርያነት ሰጥቶታል። ወንጌልን ማመን ብቻ አይደለም የሚያስፈልገው፣ ወንጌልን ለመስበክ በቃ መለየት፣ መዘጋጀት፣ መፍቀድ ብቻ አይደለም የሚያስፈልገው። እሱ ዋናውና የመጀመሪያው ነው። ቀጥሎ ግን ስራውን ለመስራት የሚያስችል ጸጋ እና የጸጋ ስጦታ ያስፈልጋል። ኤፌሶን ምዕራፍ 4 ቁጥር 7 ላይ ወደ ላይ የወጣው እርሱ ምርኮን ማረከ አይደል? ለሰዎች ምን ሰጠ? ስጦታን ሰጠ። ጥሩ። እነዚያ ስጦታዎች ግን እነማን ናቸው? በነገራችን ላይ ተዘርዝረዋል። አንዳንዶቹ ሐዋርያት፣ ሌሎቹ ነቢያት፣ ሌሎቹ አስተማሪዎች፣ ወንጌል ሰባኪዎች፣ እረኞችና አስተማሪዎች እንዲሆኑ ሰጠ ይላል። ለነዚህ ሰዎች ግን አስቀድሞ ምን ሰጠ? ለእያንዳንዳችን እንደ ክርስቶስ ስጦታ መጠን ይለናል አይደል? ለእያንዳንዳችን ጸጋን ሰጠን ይላል ቁጥር 7 ላይ ኤፌሶን 4 ቁጥር 7። ስለዚህ ሐዋርያ አድርጎ ጠርቶታል። የሐዋርያነት አገልግሎት አለው። ሐዋርያነትን ተቀብሏል። ግን የሐዋርያነት ስራውን ለመስራት የሚያስችል ጸጋ ያስፈልገዋል። ስልጠና አይደለም፣ ልምድ አይደለም፣ ወይ ብዙ ጥረት አይደለም። የሚያስፈልገው ምንድነው? ጸጋ። ምንድነው ሐዋርያነት ለየት የሚያደርገው? እንደ ሌሎቹ መስበክ አለበት። እንደ ወንጌል ሰባኪዎች መስበክ፣ እንደ አስተማሪዎች ማስተማር፣ እንደ እረኞች መጠበቅ፣ መመገብ
እነዚህን ያካትታል። ግን ለየት የሚያደርገው ምንድነው? ሐዋርያነት የመሰረት ሥራ መስራት፣ ቤተ ክርስቲያንን እንደ እግዚአብሔር ቤት ለመስራት የሚያስችል ፋውንዴሽን መሰረት መጣል አንድ፣ ወይም ቤተ ክርስቲያንን እንደ እግዚአብሔር እርሻ እንደ እግዚአብሔር የአትክልት ቦታ አድርጎ ለመስራት የመትከል አገልግሎት የመነሻ ሥራ እንዲሰሩ የተጠሩ ሰዎች ናቸው ሐዋርያት ማለት። አሁን ይሄንን የመሰረት ሥራ፣ የመትከል ሥራ፣ የመግለጥ ሥራ እንዲሰሩ ሐዋርያዊ ሥራን ልዩ በሚያደርገው ሥራ እንዲገለጥ እግዚአብሔር ለጳውሎስ ጸጋን ሰጥቶታል። ክብር ለጌታ ይሁን። ኤፌሶን ምዕራፍ 3 ቁጥር 7 ላይ እንዲህ የሚል ቃል አለ። እንደ ኃይሉ ሥራ እንደ ተሰጠኝም እንደ እግዚአብሔር ጸጋ ስጦታ መጠን የወንጌል አገልጋይ ሆንኩለት ይላል። ቶታሊ የወንጌል አገልጋይ። ለምን? ለእግዚአብሔር ወንጌል ተለየ ነው አይደል? ያን የተለየለትን ወንጌል ያገለግላል። የወንጌል አገልጋይ ሆንኩለት ይላል። በነገራችን ላይ የጳውሎስ አገልግሎት በሁለት የተከፈለ ነው። አንደኛው ወንጌል ሰባኪነት ነው። ሁለተኛው ምስጢር ገላጭነት ነው። የእግዚአብሔርን ምስጢር የሚገልጥም ጭምር ነው። ስለዚህ የመጀመሪያውን ሲናገር ምንድነው ያለው? የወንጌል አገልጋይ ሆንኩለት አለ። እንዴት? እንደ እግዚአብሔር የጸጋ ስጦታ እንደ ተሰጠኝ የጸጋ ስጦታ መጠን አለ። ስለዚህ ጸጋ ያስፈልጋል። ጸጋን ብቻ ሳይሆን ሐዋርያነትን ብቻ ሳይሆን ጸጋን ተቀበልን ይለናል። ለምን? ውጤቱ ለምን? ራሱን ለመጥቀም አይደለም፣ ለመተዋወቅ አይደለም፣ ትልቅ ሰው ለመባል አይደለም፣ ለመከበር አይደለም። ለምንድን ነው ታዲያ? በእርሱም ስለ ስሙ በአሕዛብ ሁሉ መካከል ከእምነት የሚነሳ መታዘዝ እንዲገኝ። ይሄን ጸጋ የተሰጠው ሐዋርያነት የተሰጠው በአሕዛብ መካከል ከእምነት የሚነሳ መታዘዝ እንዲገኝ ነው። ሰዎች እንዲታዘዙ ነው። ውጤት እንዲገኝ ነው። ግቡ የሚያገለግላቸውን ሰዎች የሚመለከት እንጂ እሱን የሚመለከት አይደለም። ጸጋውም ሐዋርያነቱም ሲሰጠው ለራሱ ጥቅም ወይም ለራሱ ማንነት አይደለም፣ ለራሱ አይደለም፣ ለሌሎች ነው። ሰዎች እንዲታዘዙ፣ ሲታዘዙ ግን በማስመሰል አይደለም፣ ከእምነት የሚነሳ አምነው እንዲታዘዙ ለማድረግ ነው። ለማን ነው የሚታዘዙት? ወንጌል ስለማን ነው ብለናል? ስለ ክርስቶስ። ወንጌሉ የሚሰብከው ማንን ነው? ኢየሱስን። ስለዚህ ሰዎች የሚታዘዙት ለማን ነው? ለሐዋርያው አይደለም። ለማን ነው? ለክርስቶስ ነው። ሁለተኛ ቆሮንቶስ ምዕራፍ 10 ላይ ቁጥር 5 ላይ ምን የሚል ቃል አለ? በጣም ደስ የሚል ቃል አለ። እንዲህ ይላል፣ የሰውንም ሐሳብ በእግዚአብሔርም ዕውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን ካለ በኋላ ለክርስቶስ ለመታዘዝ አእምሮን ሁሉ እንማርካለን ይላል። ወንጌል ይሰበካል፣ ሰዎች ይማረካሉ ማለት አእምሯቸው ይማረካል፣ ልባቸው ይማረካል። ለምን? ለክርስቶስ ለመታዘዝ። ይሄ ነው። ሰዎች ወንጌልን በሚያምኑበት ጊዜ፣ ለወንጌል በሚታዘዙበት ጊዜ የሚታዘዙት ለኢየሱስ ነው። የሚታመነውም እሱ ነው። ማመን ስንል እኮ የሚታመን አለ። የሚታመን ፐርሰን ነው። አይዲዮሎጂ አይደለም ወይ አስተሳሰብ አይደለም። ዶክትሪን መቀበል፣ ለምሳሌ እውነቶችን መቀበል በራሱ ስለማን ነው? ያ እውነት ወንጌልን መቀበል ራሱ ወንጌሉ ስለማን ነው? ስለ ኢየሱስ ነው። ስለዚህ ሰዎች የሚያምኑት ማንነት ነው። የተነሳው በክብር ያለው ዳግም የሚመጣው ኢየሱስን ያምናሉ። ሲታዘዙም ለዚህ ማንነት ይታዘዛሉ። የወንጌል ግብ ይሄ ነው። መጨረሻው ይሄ ነው። የተለያየ ጸጋ ቢኖረን በተለያየ መንገድ ብናገለግል ወገኖቼ መጨረሻው ሰዎች ለኢየሱስ እንዲታዘዙ ማድረግ ነው ከእምነት የሚነሳ። ካልሆነ ግን የአፋማኝ ነው የሚበዛው። ዝም ብሎ በክርክር አሳምነነው ወይም ምልክቶችን በማየት መጥቶ ወይ በሆነ ምክንያት ተስቦ ለራሱ ጉዳይ
ወይ ለጤና ጉዳይ ወይ ለሌላ በረከት ጉዳይ ቢመጣ ምክንያቱ ለኢየሱስ በመታዘዝ አይደለም። የግል ጉዳዩን ሊያስፈጽም ነው የመጣው ማለት ነው። የወንጌል ግብ ግን አእምሮን ሁሉ ለክርስቶስ ለመታዘዝ እንማርካለን። ከእምነት የሚነሳ መታዘዝ ይሄ ነው። ኢየሱስን አምነው እንዲታዘዙ ነው። ደግሞ በማን መካከል? በማይታዘዙ ልጆች መካከል። ባክግራውንዱ አጉልቶ ያወጣቸዋል ያመኑትን። ከበስተጀርባ ያለው የማይታዘዝ ዓለም ነው። ኤፌሶን ምዕራፍ 2 ላይ በማይታዘዙ ልጆች ላይ አሁን የሚሰራው ደግሞ ሌላ መንፈስ አለ። በአየር ላይ ስልጣን ያለው አለቃ አለ። የማይታዘዘው ዓለም በሰይጣን ፈቃድ ስር ነው እና በማይታዘዙ ልጆች መካከል የሚታዘዙ እንሆናለን። እግዚአብሔር ለላከው ወንጌል፣ በወንጌል ለተገለጠው ለተሰበከው ኢየሱስ በመታዘዝ ተማርከን እንመጣለን ማለት ነው። የወንጌል ግብ ይሄ ነው። ዛሬም ቢሆን ወንጌል ስንመሰክር መጽሐፍቶቻችንን ስናድል ሊሆን ይችላል፣ ትራክቶችን ስንበትል ሊሆን ይችላል፣ በግልም ይሁን በመድረክ ስለ ክርስቶስ ስናስተዋውቅ የመጨረሻው ግብ ለእኛ እንዲታዘዙ ማድረግ አይደለም፣ ወይ ለሆነ አካል እንዲታዘዙ ማድረግ አይደለም። በክብር ላለው ለኢየሱስ ሰዎች እንዲታዘዙ ለማድረግ ነው። ለዛ ነው ስለ ስሙ የሚለን እዚህ ጋር። በክርስቶስ መድረክ ላይ ነው የሚቆመው ጳውሎስ። ጌታም እንዳለው ንስሐና የኃጢአት ስርየት የሚሰበከው በኢየሱስ ስም ነው። በስሙ ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ይላል። ስለዚህ መድረኩ የኢየሱስ ነው። ልክ ይሄ አገልጋዩ ባሪያ ነው፣ አምባሳደር ነው። ስለ ክርስቶስ መልእክተኞች ነን ይላል። ከእግዚአብሔር ጋር ታረቁ ብለን እንለምናለን ይላል። ስለዚህ የምንቆምበት መድረክ የክርስቶስ ነው። ስለዚህ የምንለምነው ስለ ክርስቶስ ነው። የምንሰብከው ስለ ክርስቶስ ነው። በስሙ ነው የምንናገረው። የእርሱ የሆነውን ነው የምናስተላልፈው። ስለ ስሙ በአሕዛብ መካከል ከእምነት የሚነሳ መታዘዝ እንዲገኝ ጸጋንና ሐዋርያነትን ተቀበልን ይለናል። ክብር ለጌታ ይሁን። አሁን ሲጨርሰው ምን አለ? በእነርሱም መካከል የኢየሱስ ክርስቶስ ልትሆኑ የተጠራችሁ እናንተ ደግሞ ናችሁ ይለናል። የሮሜ ሰዎችን እዚህ ቦታ ያስቀምጣቸዋል። የኢየሱስ ክርስቶስ ልትሆኑ የተጠራችሁ እናንተ ናችሁ። ለዛ ነው ለኢየሱስ ነው የታዘዙት የምንለው። ለምን? ታዘው ሲመጡ የጳውሎስ አይሆኑም፣ የአጵሎስ አይሆኑም፣ የኬፋ አይሆኑም። የማን ነው የሚሆኑት? የኢየሱስ ክርስቶስ። ለቆሮንቶስ ሰዎች የተጻፈውን ታስታውሳላችሁ ምዕራፍ 3 ላይ እና ቁጥር 23 ላይ ያለውን ስናነብ እናንተ የክርስቶስ ናችሁ፣ ክርስቶስም የእግዚአብሔር ነው ይላል። እና ይገባዋል። ለምን? ሲጀምር የፈጠረን እሱ ነው። በፈጣሪነቱ ይገባዋል። እኛ የእሱ ነን። ስለዚህ የኔ ናቸው የማለት የፈጣሪነት መብት አለው። ግን ይሄ ብቻ አይደለም፣ ዋጋ ከፍሏል። ከእርሱ ዘንድ ዞር ብንልም ምን አደረገ? ስለ ኃጢአታችን ሞተ። የገዛ ደሙን ዋጋ አድርጎ ከፈለ። ብርና ወርቅ አይደለም፣ መልሶ ዋጀን፣ የራሱ አደረገን። ስለዚህ በዋጋ ተገዝታችኋልና ለራሳችሁ አይደላችሁም ማለት። የማንን ብለን መጠየቅ ያስፈልጋል። የክርስትና ዓለም ዛሬ ራሱን ለማን ሰጥቷል? ብዙ ሰዎች የኔ የሚሉ ሊኖሩ ይችላሉ። ከሰዎቹም ይልቅ ራሱ ህዝቡ፣ ክርስቲያኑ ዓለም ራሱ እኔ የገሌ ተከታይ፣ እኔ የገሌ ተከታይ ሰዎችን በመጥቀስ ይሄ ብቻ አይደለም፣ የሃይማኖት ስሞችን በመጥቀስ እኔ የገሌ እኔ የገሌ አባል ተከታይ። ግን
የእግዚአብሔር ወንጌል ሰዎችን የኢየሱስ ክርስቶስ ያደርጋል። ለቆሮንቶስ ሰዎችም የተባለው ይሄ ነው። ወደ ልጁ ወደ ኢየሱስ ክርስቶስ ህብረት የጠራችሁ እግዚአብሔር የታመነ ነው የሚለው አይደል? ስለዚህ ህብረቱ ራሱ የኢየሱስ ክርስቶስ ነው። በግልም እያንዳንዳችን የኢየሱስ ክርስቶስ ነን። በሁሉም ገጽታ በግልም በማህበርም ቤተ ክርስቲያን የክርስቶስ ናት። ለምሳሌ እንደ ቤተ ክርስቲያን እርሱ ራስ ከሆነ የክርስቶስ አካል ናት። እሱ ሊቀ ካህናት ከሆነ የእርሱ የእግዚአብሔር ቤት ናት። እርሱ ሙሽራ ከሆነ የእርሱ ሙሽሪት ናት። በየግላችንም የእርሱ ነን፣ ባሮቹ ነን፣ ደቀ መዛሙርቱ ነን። መምህር ሲሆን እረኛ ሲሆን በጎቹ ነን። የኢየሱስ ክርስቶስ ልትሆኑ የተጠራችሁ እናንተ ደግሞ ናችሁ። በአሕዛቡ ዓለም መካከል እንደ ማዕከላዊ ስፍራ የምትታይ ናት ሮም ከተማ ውስጥ ያለ ሕዝብ ምናልባት አጠቃላይ እንኳን አይደለም በሮም ግዛት ያለ ማንኛውም አካል ማንኛውም ሰው በየጣዖቶቹ የገሌ ጣዖት የገሌ አምላክ ተከታይ ነኝ ሊል ይችላል። በጋራ ግን ሁሉም የቄሳር ነን ይላሉ። ወንጌል ግን የኢየሱስ ክርስቶስ ያደርጋቸዋል። ወገኖቼ በእኛ ላይ የተጠራ ምን ስም አለ? እኛ የማንን በክርስቶስ ከተዋጀን በኋላ የደም ዋጋ ከተከፈለብን እና የእግዚአብሔር ልጆች ከተደረግን በኋላ የክርስቶስ ንብረት ነን። እርሱ በእኛ ላይ የጌትነት ስልጣን አለው። እርሱ በእኛ ላይ እረኛ ነው። እርሱ በእኛ ላይ ባለቤት ነው። ይሄንን በዚህ ሰዎች ራሳቸውን ለተለያየ አካል በሰጡበት ዘመን በድፍረት እና በእምነት በደስታ የምንሰብከው የእግዚአብሔር ወንጌል ነው። ክብር ለጌታ ይሁን። ከዚህ በኋላ ወደ ሮም የሚሄድበትን ምክንያት የሚያስተዋውቅበት ክፍል ይቀጥላል። በሚቀጥለው ሳምንት እንገናኛለን። ጸጋ ይብዛላችሁ።